ሰላም ሰላም ውድ የዘሰክሬት ትሬኒንግ ኢንስቲትዩት ተማሪዎችና ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት ተገባለሁ። በዛሬው ትምህርት እየላችሁ የቀረብኩት የ11ኛ ክፍል ጂኦግራፊ ትምህርት ክፍል 5 ይሆናል። በተለይም በዛሬው ዩኒት 3 ክፍል 5 የምናየው ሪጂናል ኮኦፐሬሽን ፎር ሰስቴይነብል ዩዝ ኦፍ ሼርድ ሪቨር ይሆናል ማለት ነው። ማለቴ በሀገራት መካከል ድንበር ተሻጋሪ የሆኑ ወንዞች አሉ። እነዚህ ወንዞች አንድን ሀገር ክሮስ አድርጎ ስለሚያልፉ ወይም የሌላን ሀገር ቴሪቶሪ ወይም ህጋዊ ድንበርን ስለሚነኩ እነዚህ ሪቨሮች ላይ የተሰሩ ወይም እነዚህ ሪቨሮች ላይ የተደረጉ ስምምነቶችና አንድነቶችን በተለይም ኦርጋናይዜሽኖችን ቤዝ አድርገን የምናወራ ይሆናል። እስከ መጨረሻው ከኔ ጋር ቆዩ። የዛሬው ቶፒክ Regional cooperations for sustainable use of shared river የሚል ይሆናል። በዚህ ርዕስ ስር ኦብጀክቲቭ ይኖረናል። ማለቴ ትምህርቱ ስትማሩ እናንተ ማወቅ ያለባችሁ ወይም መገንዘብ ያለባችሁ ምንድነው የሚለው ማለት ነው። At the end of this section you will be able to first appraise the importance of regional cooperation for use of transboundary rivers. Second, appreciate the role of regional institution in avoiding water use conflict. የመጀመሪያው appraise ማድረግ ነው። Appraise the importance of regional cooperation for the use of transboundary river. እነዚህ ሪቨሮች ላይ የሚደረገው ኮኦፐሬሽን ወይም አንድነት ወይም ትብብር ምን ይዞ ይመጣል ወይም ኢምፖርታንሱ ምንድነው? ይሄን ማገናዘብ መቻል ማለት ነው። ሁለተኛው appreciation በተለይም በሀገራት መካከል ክሮስ ተደርጎ የሚያልፉ ወይም በሀገራት መካከል ድንበር አቋርጦ የሚያልፉ ሪቨሮች አንዳንዴ መልካም አጋጣሚ ሊሆኑ ይችላሉ፣ አንዳንዴ ደግሞ የጦርነቱና የግጭት መንስኤ ሊሆኑ ይችላሉ። ስለዚህ ከግጭትና ከጦርነት ይልቅ በሰላማዊ መንገድ የሚደረጉ ድርድሮች ላይ አፕሪሺዬሽን ማድረግ ወይንም ድጋፍ መስጠትን ይሆናል ማለት ነው። ይህ ቶፒክ ስንማር 3 ቤዚክ ኦብጀክቲቮች ይኖሩናል። ሶስት ቤዚክ ኪወርዶች ይኖሩናል። regional cooperation, regional institution, sustainable use. regional cooperation ስንል ቀጠናዊ አንድነትን፣ regional institution ቀጠናዊ ተቋማትን በተለይም እነዚህ ሪቨሮችን ቤዝ ያደረጉ ኦርጋናይዜሽኖች ማለት ነው። እንዲሁም sustainable use ቀጣይነት ያለው የሪቨሩን ጠቀሜታ ወይንም እንዴት አድርገን መጠቀም አለብን የሚሉትን በተለይም ሶስቱ ነገሮች ያካተተ ይሆናል ማለት ነው። regional cooperation, regional institution, sustainable use. regional cooperation ስንል ይሄን ሶስቱ ነገሮች